በሕይወትህ አጋዥ ቢያስፈልግህ መረዳት ብትሻ ተስፋህን በጭራሽ አትዝራ በሰው ልጅ ትከሻ። ሕይወት ለሁሉም አንድ አይደለችም። አንዱ ደስተኛ ሲሆን አንዱ ይከፋል፣ አንዱ ጤነኛ ሲሆን አንዱ ይታመማል። ነገር ግን ሁሌም ማወቅና መርሳት የሌለብን ይህን ሁሉ የሚሰጠን አላህ እንደሆነ ነው። አላህ በነገራቶች ሁሉ ቻይ ነውና አግርቶልናል ውዱን እስልምና። ኦኬ ዘመዲን ነው ልጁ? አይ ከመንገድ ላይ ነው ያገኙት። የከፋ ነገር አለ? አለ። ምንድነው እሱ የከፋ ነገር ሊያመጣ የሚችለው ወይ ኮምፕሊኬሽን ከዚህ ጋር ተያይዞ የሚመጣ አንደኛ ፓራላይዝ ሊያደርግ ይችላል። ፓርሻል ፓራላይዝ። እሺ አመሰግናለሁ። አሁን እንዴት ነህ? ተሻለ? አሁን ደህና ነኝ። አንተ ነህ ያመጣኸኝ? ዶክተሩ እኮ ሁሉንም ነገር ነግሮኛል። በጣም ነው የሚያመሰግንህ። ምን እንደምልህ አላውቅም። ቤተሰቦችህ የት ነው ያሉት? ምን ነው? ቤተሰብ የለኝም እኔ። እናትና አባቴን በልጅነቴ ነው ያጣኋቸው። እህትም ሆነ ወንድም የለኝም። የምተዳደረውም ሆነ የምኖረው በረንዳ ነው። ማን ነው ስምክ? ስሜ ሁሴን እባላለሁ። እና ሁሴን በሽታ እኮ ቀላል በሽታ አይደለም። ዘመድ የለህም? እኔ ዘመድ የሚባል ነገር አላውቅም። እንዴት ነው ታዲያ ከበሽታ ጋር የምትኖረው? እስካሁንም አላህ ነው ያኖረኝ። ከአሁን በኋላም አላህ ነው የሚያኖረኝ። አላህ ነው የሚያኖረኝ አልከኝ? እኛም ሰበቡን ማድረስ አለብን እኮ። እንዴት? እኔ እኮ ማንም የለኝም። አላህን አለክ። እኔም ከአሁን በኋላ ካንተ ጎን ነኝ እኮ። እንዴት? እኔን ሳታውቀኝ? አታስብ። እኔም እንዳንተ አይነት ህይወት ነው የኖርኩት። ብቻዬን ነው የምገባው። ከኔ ጋር መኖር ትችላለህ። ምን እንደምል ራሱ ግራ ገብቶኛል። ብቻ ለዚህም በደንብ ነው የሚያመሰግነው። ግን አብረን እንኖር ያልከኝን አንተ ጋር መኖር አለመቻል አዝናለሁ። አልችልም። አይ ችግር የለውም። ለህመምም እንደዛ ይሻላል። እንደምታየኝ በሽተኛ ነኝ። ሸክም ለሆነብህ አልፈልግም። ስለዚህ እባክህ ከልብ አመሰግናለሁ። ተወኝ። ኧረ ችግር የለውም ሁሴን። ካሁን በኋላ እንደ ወንድምህ አስበኝ። ብላ ወንድሜ። እሺ እበላለሁ። ቢስሚላህ።
ወንድሜ ምግብ ስትጀምር ቢስሚላህ ብለህ መጀመር አለብህ። አሁን እኮ ጀመርኩኝ። ምን ይሻላል? ቢሆንም ወንድሜ ከረሰከው እንደዚህ ትላለህ፣ ቢስሚላህ ፊ አወሊሂ ወአኺሪህ ብለህ ትበላለህ። እና እንዴት ልበላው አሁን? ይኸውልህ እኔ አስብላለሁ ከኔ ጋር ትላለህ፣ ቢስሚላህ ፊ አወሊሂ ወአኺሪህ። ያላ ብቻዬን ነው የምኖረው አላልከኝም እንዴ? አይ ከነገርኩክ እሺ ስለማትለኝ ነው። ቢሆንም ወንድሜ ነቢያችን አለይሂ ሰላቱ ወሰላም እንዲህ ብሎናል፣ ኢያኩም ወልከዚብ ፈኢነል ከዚበ የህዲ ኢለል ፉጁር ወኢነል ፉጁረ የህዲ ኢለናር። ስለዚህ በማንኛውም ሁኔታ ልትዋሸኝም አይገባም። ፍቺውን ልትነግረኝ ትችላለህ? ይኸውልህ ወንድሜ ፍቺው እንደዚህ ነው። ኢያኩም ወልከዚባ ማለት ራሳችሁን ከውሸት ጠብቁ። ፈኢነል ከዚባ ውሸት የህዲ ኢለል ፉጁር ወደ ጥመት ነው የሚወስዳችሁ፣ ጥመት ደግሞ ወደ ጀሃነም ነው የሚወስዳችሁ። ስለዚህ መዋሸት ከኛ አይጠበቅም ማለት ነው። ማሻአላህ። የት ነው የተማርከው ይህንን ሁሉ? ድሮ ልጅ እያለሁ ሼክ መሐመድ የሚባሉ ሼህ ነበሩ ሰፈራችን፣ እዛ ቀርቼ ነው። ግን እኔ ዋሾክ በዛ ሁኔታ ልትወቅ ስላልፈለኩ ነው። ስለምንድን ነው የምታወሩት? ምስቴ ናት፣ ና ታዋቃት። አይሻ ትባላለች። ሁሴን እባላለሁ። ሁሴንን ከመንገድ ላይ ነው ያገኘሁት። ከመንገድ ላይ? እንዴት? አንድ ጊዜ አረማን ስሙ፣ አረቺንማ እናጫውታታለን። ምንድነው ያለ ነው? አረ ምንድነው? ሩጡ! ተወኝ። አረ ችግር የለም ሁሴን፣ ካሁን በኋላ እንደ ወንድምህ አስበኝ። በዚህ አይነት ሁኔታ ነው ያመጣሁት። ይሁና ሁሴን፣ ካሁን በኋላ የቤተሰባችን አንድ አካል ነህ አይደል? ምስል ሚስት ግን ደስ ያላት አይመስለኝም ወንድሜ። እሷ እባክህ እንደዚህ ናት፣ በክፋት አትውሰደው። እና አረፍ በል፣ ትንሽ ቆይተን ወደ ስራ እንሄዳለን። ይሄ ስራ ቦታዬ ነው። ካሁን በኋላ ይህንን ቤት አንተ ነው የምትቆጣጠረው። ጫላ፣ ካሁን በኋላ ስራውን እሱ ነው የሚቆጣጠረው። አሳዩት። ጭራሽ ስራ ቦታውንም ተቆጣጠረው።
አሁንማ የምፈራው የምንሞትበትንም ቀን አንተ እንዳትወስንልን ነው። ምን ሆነሽ ነውማ? ምን ሞትበትን ቀን እኮ አላህ ነው የሚወስንልን። በል ወደ ስራክ። እያየህ አትሰራም? ከየት ነው ያመጣው ይህንን በሽተኛ? ሁሴን ና እስኪ ልብስ ገዛውልክ፣ ግን ቁጥሬን አላውቅም፣ በግምት ገዛውልክ። አያስፈልግም እኮ መቸገር አልነበረብንም። አምሽር ሂድ ቤት ለብሴና። እናንተ ይሄ ልጅ አንዴ ባለፈው በድንጋይ ያባረረ። አዎ እሱ ነው፣ በእናትህ እሱ ነው አይደል? ናቴ ዱቄት ነው የምናደርገው። እስኪ እንደ ባለፈው ድንጋይ አምጣ። ይሄ ልጅ ምን ነው ቆየ? አንተ ነህ ማምጣት ሳያንስ አጠገብከው። ለአፍሽ ገደብ አድርግለት። ልጁ እኮ የቲም ነው፣ በዛ ላይም በሽተኛ ነው። ይኸውልህ በሽታው ወደ አይምሮ የተቀየረ ይመስላል። ሁሴን ምን ሆነክ ነው? አትናገርም? ምን ሆነክ ነው? የባለፎቹ ልጆች ናቸው እንደዚህ ያደረጉት። የቶቹ? ባለፈው ካንተ የከለከልኳቸው ዘረፉ፣ ስልኬንም ወሰዱብኝ። ዘረፉኝ ሽጬው ነው ብትል አይሻልህም? ሁሴን አብሽር፣ አላህ ያለ ነው የሚሆነው። ሌላ እንገዛለን። እሺ ከዚህ በላይ እዚህ መቆየት የለብኝም፣ ብሄድ ይሻለኛል። ለምን እንደዚህ ትላለህ? ገና ካሁኑ እናንተ ላይ ሸክም እንደሆንኩኝ እየተሰማኝ ነው። በፍጹም ሁሴን፣ አንተ ከቤተሰባችን አንዱ አካል ነህ። አንተ በጣም ጥሩ ሰው ነህ። ብቻ ጀዛህን አላህ ይክፈልህ። ምን እንደምልህ አላውቅም። አላህ ካለ ሌላ ቀን የምንገናኝ ይሆናል። እስከዛ መልካም ቆይታ ይሁንላችሁ። ሁሴን